ሰላም ሰላም እንዴት ናችሁልኝ ውዶቼ ቻናሌ ቤተሰቦች። ዛሬ የምናወራው ከጠላት ስለሚጠነክረው በወዳጅነት ካባ ተሸፍኖ አንጀታችንን ስለሚያቆስለው ቶክሲክ ጓደኝነት ነው። ፊትሽ ላይ ስቀው አብረውሽ ማዕድ ተካፍለው በስተጀርባሽ ግን ስምሽን ስለሚያጠፉ አንቺን ክንፍ ሆነሽ ታበራቸው እነሱ ግን ላባሽን ስለሚነጫጩ አስመሳዮች እንወያያለን፣ እናወራለን፣ እንቦጭቃለን። በእንግዲህ ቡናሽን ጣጪ፣ ጣንሽን አጫጭሺ፣ እኔና አንቺ ቆም ብለን ራሳችንን የምንጠብቅበትን ጥበብ እናበጃጃለን። ቀጥታ ወደ ወግ ወስዳችኋለሁ። ወደ ምልክቶቹ ከመሄዳችን በፊት ግን ለመሆኑ ቶክሲክ ወይም መርዛማ ጓደኝነት ማለት ምን ማለት ነው? ጓደኝነት ያው እኛ የምናውቀው መጠለያ፣ የልብ ማረፊያ፣ በችግር ቀን የሚዘረጋ የደህንነት እጅ አልነበረም? ታዲያ እንዴት ሆኖ ነው ወደ መርዛማነት የሚቀየረው? መርዛማ ጓደኝነት ማለት በአካል ካንቺ ጋር ያለ በውስጥሽ ግን ብቸኝነት የሚዘራብሽ ግንኙነት ነው። ካገኘሹ በኋላ ደስታና ብርታት ፋንታ ድካምና የስነ ልቦና መዛል የሚሰማሽ ከሆነ ያ ወዳጅነት በቃ መርዛማ ነው። እነዚህ አይነት ሰዎች ካንቺ የሚፈልጉት ጉልበትሽን፣ ደስታሽን፣ ስኬትና ንጽህናሽን ነው። እነሱ ካንቺ ይወስዳሉ እንጂ ካንቺ ጋር አይጋሩትም። ልክ እንደ ጭጋግ ናቸው። መኖራቸውን ታያለሽ፣ ግን ብርሃንሽን ይጋሩታል። በጥሩ ልብሽ ገብተሽ በቆሰለ ነፍስሽ የምትወጭበት የህይወት አይዞሉት ውስጥ ነው የሚከቱሽ። ታዲያ የሰው ልብ ባይታይም ባህሪውን ግን የሚከተሉትን ድብቅ ምልክቶች ማሳየቱ አይቀሬ ነው። አንደኛው የደስታ ቀን ጀግና፣ የጭንቅ ቀን ደመና መሆን ነው። ስኬትና ሳቅ ሲኖር ከፊት መስመር አይጠፉም። ልክ ግን ሰማዩ ሲጠቁር እንደ ማለዳ ጉም በነው ይጠፋሉ። በጣም የሚገርመው ደግሞ እጅግ አስገራሚና ሚስጥራዊ ፍጥረታት አሉ። ደግሞ ልክ ነገሮች ሲሳኩልሽ፣ ኑሮሽ ሲያልፍልሽ፣ ደስታና ስኬትሽ ቤትሽ ሲያንኳኳ ያ የለመዱት ፊታቸው ይጠፋል፣ ደማቸው ይፈላል። አንቺ ከፍ ስትይ እነሱ ዝቅ ያሉ ይመስላቸዋል። ያንቺን ስኬት ለነሱ ሽንፈት ይሆንባቸዋል። ጌታ ሆይ፣ ውድቀታችንን ችሎ የሚያልፍ ስኬታችንን ግን አይቶ የሚታመም ወዳጅ ከሩቅ ጠላት በላይ የውስጥ የሚበላ መርዝ ነው። በቃ ቫይረስ በሉት። እውነተኛ ጓደኛ ማለት በሐዘንሽ አብሮ የሚያለቅስ ሰው ብቻ አይደለም። በደስታሽ ቀን ካንቺ በላይ ሳቁ በቤቱ የሚያስተጋባው፣ ስኬትሽ እንደራሱ ስኬት አድርጎ በትልቅ ኩራት የሚያከብረው ንጹህ ልብ ብቻ ነው። ሁለተኛው ደግሞ በቀጭን ቃላት የሚወጉ ሰይፎች ናቸው። ውይ እነዚህማ ጌታ ሆይ ጠብቀን ነው ጠብቀን። ውይ እኔ እኮ በጣም ነው የምወድሽ፣ እኔ እኮ በጣም ነው የማስብልሽ በሚል ካባ ውስጥ ሆነው ግን ይህ ስራ ግን ጥሩ ነው ይሆናል ብለሽ ታስቢያለሽ? ኧረ እኔ እንጃ፣ እኔ የምትችይው አይመስለኝም እያሉ ቀስ በቀስ በራስ መተማመንሽን ይበሉታል። በፈገግታ ውስጥ ድብቅ ምቀኝነትን ያኖራሉ። ሶስተኛው ደግሞ የሌላውን አምጥተው ያንቺን የሚወስዱ መሆናቸው ነው። ዛሬ አንቺ አጠገብ ተቀምጠው ስለ ሌላኛዋ ጓደኛቸው መጥፎ የሚያወሩ፣
ነገ ደግሞ ሌላኛዋ ጋር ሄደው ስላንቺ መጥፎ ማውራታቸው የማይቀር የህይወት ህግ ነው። ያንተ ስግብግብነት የለውም መረሻ ታዲያ መፍትሄው ምንድነው? እነዚህን አይነት ሰዎችን ስናውቅ ምን ማድረግ አለብን? መጣላት፣ መካሰስ ወይስ በቀል? አይደለም። ትልቁና የከበረው መፍትሄ ርቀት ነው። ርቀት ማበጀት። የመጀመሪያው መፍትሄ የልብሽን አጥር ማጠር ነው። ሰዎችን ስታውቂ የልብሽን ሳሎን ዘግተሽ በረንዳሽ ላይ ብቻ ማስተናገድ ጀምሪ። ደግሞ ምስጢርሽን አታውራቸው፣ ውሳኔሽንም አታማክራቸው። ሁለተኛው መፍትሄ እምቢ ማለት መልመድ። ያው ከዚህ ቀደም በእምቢ በማለት የተወሰነ ወግ ሰርቼ ነበር። ግዴታ እዚህ ላይ መድገም ስለነበረብኝ ነው። ሰዎችን ላለማስቀየም ስንል ራሳችንን ማጥፋት የለብንም። ቶክሲክ ሰዎችን እምቢ ማለት ራስን መውደድ መጀመሪያ ነው። እንቢ እንበላቸው እስቲ። ሶስተኛውና የመጨረሻው በዝምታ መሸኘት። በቃ ያለ ጩኸት፣ ያለ ክስ ከህይወታቸው ውስጥ የነበረሽን ቦታ ቀስ በቀስ ማውጣት፣ መልቀቅ፣ ማጽዳት፣ ክብርሽን የማይመጥነውን ሰው ማሰናበት። ይኸውልሽ ማማሬ፣ ይሄ ክፉነት ሳይሆን ደግነት፣ ንግስነት፣ መልካምነት ነው። ያው የዛሬ ወጋችን ይህን ይመስል ነበር። ወጉን ከወደዳችሁት በሳምንት 3 ቀን የመለቃቸውን በእጅ ስራ ታጅቦ ቆንጆ ወግ እንዲቀርብላችሁ ሰብስክራይብ በማድረግ ለወዳጅ ለዘመድ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ በክብር እጠይቃለሁኝ። በሚቀጥለው ቪዲዮዬ በአዲስ ወግ እስከምንገናኝ እግዚአብሔር አምላክ ከአስመሳዮች ሁሉ ይጠብቀን እያልኩ እሰናበታለሁ። መልካም ቀን ይሁንላችሁ። ባይ